ሞቼን እንደዛ ሊገሉኝ ሲዝቱብኝ ሙቱ ግደሉኝ እንጂ ኢትዮጵያን እናንተ አታፈርሱም የናንተ አናት ይፈርሳል ብያችኋለሁ። አሁንም የኦሮሞን ጠልታችሁ ኢትዮጵያዊ መሆን አትችሉም። እናንተ ትጠፋላችሁ እንጂ ኢትዮጵያ የኔ ሀገር ናት። በኢትዮጵያ ካባ በኢትዮጵያ ባንዲራ ስር ኦሮሞን ጠልቶ ኢትዮጵያዊ መሆን አይቻልም በምንም ተአምር። ይሄ መረር የለቀቀ አስተሳሰብ ነው። ከኢትዮጵያዊነት ፍቅር ሳይሆን የፖለቲካ ንግድ ነው። ልታቆሙት ይገባል። ኦሮምኛ እየተናገሩ ነው የመጡት። ኦሮምኛ ወይምን የጆር እንዴ ኦሮምኛ ተናግሮ ስብሰባ መግባት አይቻልም? የግዴታ አማርኛ መናገር አለባቸው? መጋበዝ ነበረባችሁ። ኦሮምኛ ተናጋሪውን ፈልጋችሁ ለስብሰባችሁ ድምቀት መጋበዝ ነበረባችሁ። ኑ እንነጋገር፣ አዲስ አበባ የናንተም ነው የኛም ናት መባል ነው ያለባችሁ እንጂ የናንተን ገበያ ለማካበድና ፖለቲካችሁን ለመሸጥ ኦሮሞ ነው አዲስ አበባን የረበሸው የሚያስባል ፕሮፓጋንዳ ምን ማለት ነው? የፖለቲካ ንግድ ነው ይሄ። ኢትዮጵያን አፍቅራችሁ ሳይሆን እነ ጀዋር በኦሮሞ እንደነገዱ እናንተም በአዲስ አበባ ልትነግዱ ነው። ለነገሩ እንደናንተ አይነቱ ይታወቃሉ። ሁል ጊዜ ጭር ሲል አልወድም የሚል ገበያ ሻጮች ናቸው። ጋዜጠኛ ሻጮች ፖለቲካ ተንትናችሁ ምኖር። ምክንያቱም ሀብታሙ አያሌ አሁን እዚህ የፖለቲካ ንግድ አድርጎታል። አዲስ አበባ ውስጥ ኢትዮጵያ ውስጥ ሰላም ከወረደ እሱ የሚኖርበት ህይወት የለም። በየመድረኩ እየተነተነ አበል እየወሰደ መኖር ነው የሱ ስራ። እስክንድር ነጋም ጋዜጣ ካልሸጠ መኖር አይችልም አዲስ አበባ ውስጥ። ይሄንን ነው የተገነዘብኩት። ከጀዋር በላይ ደብል ስታንዳርድ ነጋዴዎች ናችሁ እናንተ። ምን ማለት ነው አዲስ አበባ ውስጥ ኦሮምኛ ተናጋሪን ኢትዮጵያዊ ኦሮሞ ማሸማቀቅ ማለት? እኔ ኦሮምኛ እያወራው የናንተ ስብሰባ አልመጣም ማለት ነው? እኔ አዲስ አበባ ብኖር አከም ጅርቱ ወበለሶ ኮታ ወልገይ ወራ እስክንድር ነጋ ካል እንዳውም ልንገራችሁ አዲስ አበባ ውስጥ ያላችሁ የኦሮሞ ልጆች እናንተ ኢትዮጵያዊ ናችሁ ከእስክንድር በላይ ማለም ብርት የተወለዳችሁ የሸዋ ልጆች እስክንድር ስብሰባ ያዘጋጀበት ቦታ ግቡና ቻሌንጅ አርጉት። ሳትጣሉ ሳትሳደቡ ግቡና መድረክ ላይ ህዝብ የፖለቲካ ፓርቲ ከመሰረተ የፖለቲካ ፓርቲ አባል ብቻ ነው የሚገባው። አዲስ አበባ ህዝብ ከጠራ ግን አማርኛ ተናጋሪ ብቻ አይደለም አዲስ አበባ ውስጥ የሚኖረው። ጉራግኛ ተናጋሪ አለ፣ ኦሮምኛ ተናጋሪ አለ፣ ወላይተኛ ተናጋሪ አለ፣ ትግረኛ ተናጋሪ አለ፣ አፋርኛ ተናጋሪ አለ፣ ጋሞ ተናጋሪ አለ። 80 ቋንቋ አዲስ አበባ ውስጥ አለ። አማርኛ ብቻ መናገር ይገደዳል እንዴ የእስክንድር ነጋን ስብሰባ ለመምጣት? እናንተ እኛን ሄሮ የምትሉት የኦሮሞ አክቲቪስቶችን ብቻ ስንናገር ነው እንዴ? የኦሮምኛ ተናጋሪውን ፖለቲከኛ ብቻ ስንወቅስ ነው እንደ ኢትዮጵያ ሄሮ የምንኖረው? ለእናንተ ውሸታም ኦነግ ነህ ድብና አርጌ ኦነግ ነኝ ምን ታመጣለህ እንዴ? ይሄ እኮ የማጭበርበሪያ ካባችሁ ሌላውን አልብሱ። መስፍን አይለብስም። አሁን አየዋችሁ እኮ ትናንትና ታማኝ በየነ ዋይት ሃውስ ፊት ለፊት ኦሮምኛ ተናጋሪ ውስጥ በአማርኛ መጥቶ ሰልፍ ሲመጣ ልትረብሸን የመጣው ሂድ አማርኛ ስለምትናገር ብሎ አላበረሩትም። እኔ ከኢትዮጵያኖች ጋር ሰልፍ ስወጣ ኦሮምኛ ትችላለና ሂድ የኛን ስብሰባ አትምጣ አልተባልኩም። ምንድነው